ማያመመኛ ነው መበቃተው በቃ እሺ አንጨቃጨቅም ተይወጣሽ ያስፈልስሽ ነው ጣቢዮጣ አሪፍ ነው በጣም ማለት ሙጫቲ ተናፉ ጀራቲ ጋርጋራ ጀቤሳ ሙጫቲን ሆማን ቤቱ ገራንሺ ቁልቁሉዳ ሁጂንሺ አከ ጉዳቱ ብየ ጆሌክያ ጋርጋራ ሲንንጀዳ ሲሂማ ባየን ሲጃለዳ ሆምሪን ሲኒ ሀባየቱ በኩመ ጅርተኒ ነጉማ ሲኒ ሀባየቱ ሲንንጀዳ ገላ ውጪ የምትለው ማቲ እኔ አልፈልግም። አሁን አንተ ውጪ ልካት እሷ አረ የኔ ሀሳብ ጭራሽ የለበትም። አረ አልፈልግም፣ እሱም አይፈልግም። አንዳንዴ እኮ ያለኝ ይበቃኛል ማለት እኮ ቆንጆ ነው። ይኸውላችሁ ማይ አሁን በጣም እያመመኝ እውነት ለማውራት በቃ አልችልም አትሉም? እና እንደዚህ እና ቤተሰብ መቲን ጠርቼዋለሁ። እሱ ደግሞ እርግጠኛ ነኝ ይቆጣል። ለምን በዚህ ናክል ደረጃ እንዴት ምን ተፈጥሮ ነው ምናምን ነው የሚለኝ እንደዚህ ሳላሳውቅ ለቤተሰብ ምናምን ይላል። እና እየመጣ ነው እንግዲህ ቁጣውን ምንንም ይችላልው ጥፋቴ ነው አውቃለሁ። መናገር ነበረብኝ። ምንም ማድረግ አልችልም። የመጣውን በጸጋ እንቀበለው። እሺ እንዴት ዋልክ? ደህና ዋልክ? ደህና እግዚአብሔር ይመስገን። እሺ ዛሬ እንግዲህ ሰላም በላቸው እንጂ መጀመሪያ እንዴት ናችሁ? ሰላም ናችሁ ቤተሰቦቻችን? አለን እግዚአብሔር ይመስገን። እኛ ያው በቀደም የተፈጠረውን ነገር አይተሃል። የሆነ ነገር አውርተንበት ደገምሽ ማለት ለሺ እናንተ እንዳወራንበት ለቤተሰብም መናገር ስላለብኝ እማም ተቆጥታለች አይተሃል። አንተም ብዙ ነገር ብለሃል። በዚህ ነገር ላይ እኮ ከበቂ በላይ አውርተናል። አስቀይሞኛል፣ ደብሮኛል። በዚህ መልኩ አሁንም እንደገና ለሶስተኛ ወገን አሁንም እንደገና አሳልፎ ከመስጠት ድጋሚ ከማውራት እዛው አውርተን ተጨቃጭቀን ነገሩ መፈታት እንዳለበትና ልክ እንዳልሆነ አውርተን የለ እንዴ? እሺ ተንፋሽ አበዛሽ። ነይሽ ነይ ቁጭ ቁጭ ብዬ ባወራ ይሻለኛል። ቁጭ በይሽ ቁጭ በይ። ውይ ደከመኝ። እኔ እኮ ዝም የምለው ማለት በጣም በነገሩ ደብሮኛል። ምሬ ነው የምልሽ። ግን ዝም የምለው ያለሽበት ሁኔታ ወርደት ጽንስ ይዘሽ እንደገና ደግሞ አሁን እንደዚህ አይነት አተካራ መፍጠር ሌላ ስሜት ስለሚሰጥ ነው። ታውቂያለሽ? ይሄ እኮ እንደው ጭራሽ ለውይይትም ለምንም ሌላ ሰው ሊያውቀው የሚገባ እዚህ ደረጃ መድረስ የሌለበት ሀሳቡም ሚስጥር መሆን የሌለበት አሁን እሺ እንደዚህ ነገር መናገር አለብኝ? ምን የጠፋ ነገር አለ? ምን የጎደለ ነገር አለ? ምን አጣሽ? ልሄድ ነው ደብቅ ያቆይቼው ምናምን ነገር እንደዚህ እንደገና ከኔ አልፎ ዋንስ አሁን አንቺ ሰው ልጅ ከወለደ ከተጋባና ትዳር ከመሰረተ በኋላ ቤተሰብ መስርቷል። የመጀመሪያ ሚስጥረኛው ትዳሩ ነው። አንቺ ለማዘር ማማከርሽ እንደ ክፋት አይቼው አይደለም። እኔ ሳላውቅ ሌላ ሰው አውቅ ገና ደግሞ እንደገና ሌሎች ሶስተኛ ወገን አይደለም። ይሄን በምንም ነገር ታስተባብዩአችሁ። አሁን እኮ ምናምን አይደለም። እሺ አሁን የጀመርኩትን ነገር አንተ ማቆም እያልክ ነው? አይ ሲጀመር ያጣሽው ነገር የለም። አንቺ ስታወሪ የነበረው እኮ እዚህ ደብሮኛል መኖር ከጀረፍ ሆነ ራሴን መለወጥ ፈልጋለሁ ቤተሰብ ማገዝ ምናምን እሱ ክፋት ኖሮት አይደለም። ሚስጥር ማድረግሽ የማይዋጥ ነገር ነው ለኔ። እኮ በቃ አሁን እኮ እንዲህ ይሆናል። እኔ እንድታውቅ ነው የጠራሁት። እማም ዛሬ ጠርቻታለሁ፣ እሷም እየመጣች ነው። ስለዚህ አብራችሁ በዚህ ነገር ላይ ሁሉ ማውራት እኮ አያስፈልግም እንዴ? ወይ ጉድ! ደውዬልታለሁ ለምሳሌ ብቻ አውርተናል። እንዴት እንደዚህ አይነት ኢሹ ለውይይት አቀረባችሁት? አያስኬድም ጭራሽ። አላወኩም እኔ
ለመጀመሪያ ጊዜ ነው ያገረችኝ ምናምን ኢንፎርሜሽን የለኝም ምናምን አለኝ። ጭራሽ ሌላም ነገር ደግሞ ተናግረሻል። ምንድነው ደግሞ? አይ ዝም ብዬ ስቀልድ ሮሚዮን የጥለሽ ነው የምትሄጂው ምናምን ስላት ሮሚዮማ ይቀመጣል። ሮሚዮ ጁሊየት ትሄዳለች፣ ሮሚዮ ይቀመጣል። አዎ በቃ ምንም አዲስ ታሪክ የለም። ትሄዳለች፣ ይቀመጣል። ቢሆን እኮ ጥሩ ነው። መጀመሪያም ቤት አያድርም ጥሎ የወጣው እኔ ለስራ ካልሆነ የት ሄዳለሁ? እሱን ነው እንደ ዲዩቲ እያለ ያሳበበ ስለምትወጣው በቃ የራስ ጉዳይ አሁን እሱ ውስጥ ያልገባ ስራው አካል እኮ ይሄ የተለየ ነገር አለ። ያን መጀመሪያም ታውቂያለሽ። እና ከሱ ጋር በዚህ ልክ ስቀልጂ ወይም ሲሪየስ ሆነሽ ስናገሪ አስቢ፣ እንደ እውነት ነው የሚቆጥረው። አሁን እኮ ይኸውልህ እኔ አንዳንዴ የምናወራው ነገር እኮ ነውር አይደለም፣ ማወቅ አለበት። እኔ አይቼዋለሁ እንትን ያላችሁትን ነገር አባዬ ልክልክሽን መንገራቸው ተመችቶኛል። ግን እኔ ነኝ ቀድሜ ማወቅ የነበረብኝ። ጭራሽ ልክ አይደለም እኮ አሁን አንተ ቅሪ ነው አንቺ ነውና ቅሪ ማለት ሌላ ነገር ነው እኮ። እሱማ እንዴት ይሆናል? ሲጀመር እኮ አያስኬድም፣ አትሄጂም። ሚስጥር ማድረግሽ ያለ አንተ ነህ ፈላጭ ቆራጩ፣ አንተ ብቻ ነህ። ይሻላል፣ ያስኬዳል። አዎ እኔ ነገር ያለው የዛን ቀን ቢሆን ተጨቃጭቀን የተለያየ ነው። እዚህ በቤተሰብ ፊት ላውራ ብዬ ነው። ሲጀመር ትዳር ብቻ የብቻ ውሳኔ የሚባል ነገር የለም። የሁለቱ ሀሳብ አንድ። እኔ በቃ ያለብኝን ነገር እኔ የማውቀው እኔ ለመክፈል ብዬ ነው በቃ። እኔ ማላውቀው አለ። አዎ ሁሉም ነገር አይነገርም እኮ እንዴ በቃ። ስለዚህ አይመለከትም በቃ። አጭቅጭቀኛው እኔ የሚባልና የማይባል ነገር ላይ ዋይ ጉድ። ዝም ምለው እኮ ከሁኔታዎች በመነሳት ነው። እርግዝና ላይ ስለሆንሽ ነው እኮ አሁን ልታስቀረኝ አችልም። አይ ይሄ እንክብካቤው አካል አይደል? መሄድ የፈለጉትን ማድረግ ይቻላል። አዎ አይ እንደዛ ብሎ ነገር የለም። ያው አውቀሽ ነው የምትሄጂው። ስትሄጂ እኛም ጨርሰን ነው የምትሄጂው ከሆነ ማለት ነው። እኔ ከዚህ በላይ እንግዲህ ካንተ ጋር ተካራ መፍጠር አልችልም። እማ መታ ምትለውን ትበል። አይምጡ አና ይምጣ፣ ችግር የለውም። እንደውም እኮ እሳቸው የተናገሩሽ እኮ ልክ ነው። ምን ችግር አለበት? ዛሬ ማሳምናቸዋለሁ ብለሽ ከሆነ እሱ አያስኬድም። በስመ አብ ከእናንተ ጋር ማውራት በራሱ ሰላም ነው። ቁጭ ብዬ ግን ይቅርታ ችግር የለም ትንሽ ደከመኝ። ደመናው ነው። አዎ ደመናው እዛ ላይ ደግሞ ያው እየጨመረ ነው የሚመጣው። እየጨመረ ሲመጣ ደግሞ ድካም አለ ያለ ነው በጣም ነው። አዎ ማይደከመኝ ልሰናበታችሁ ማደን ጉዲት ባለፈው አባያውን እሷ እኮ የባለፈውን አይቼዋለሁ። አመሰግናለሁ አባዬ። የምር ልክሽን የነገሩት እኔ ደስ ብሎኛል። አንቺ ግን የምትማሪ አይደለሽም፣ ልትሰሚያቸው አልቻልሽም እንጂ እሳቸው የተናገሩት ልክ ነው። ሌላው ደግሞ እኔ ቅድምም ብዬሻለሁ፣ ጭራሽ መታሰብ የሌለበት ነገር ነው። አንድ ካሰብሽውም ደግሞ አብረን አውርተን የምንወስነው ነገር ነው። ወስኖ መጥቶ ዘንድ እንደገና ደግሞ ከኔ አልፎ ሌላ ሶስተኛ ወገን መናገሩ ማለት ነው። መናገር ቢኖርብሽ እንኳን ጀስት እኛ ያወቅነው ያብላላነው ሐሳብ ነው አልፎ ለሌላ ሰው መናገር ያለበት። እኔ እኮ እዚህ ውጪ መሄዱ ይነክደ አያስብልም እኮ አይደል? እንዴ መሄጃ ይቀር በዛ ማውራት አለብና ብቻሽን ነው የምትሄጂው። ብቻሽን ነው የጀመርሽው። አመታት የቆየ ነው። እኔ በመሃል ያው እንደውም የሆነ ሰዓት ትምህርት ላይ ያለች ታወሪ ነበር ምናምን እና እንደ ራሱ እንደዛ እንደቀረ ነው ማስበው ነው። አንቺ አላቆንሽ። ይሄ ደግሞ ልክ አይደለም። እስካሁን ሰዓት ድረስ ደግሞ በነገሩ እያሰብሽበት ነው፣ እያስኬድሽው ነው። እንዳነጋገርሽ ከሆነ ደስ አይልማ። አሃ ይሄ በጣም የሚደብር ነገር እኮ ነው። እኔ ላፊ እንድናገር ለምን ታደርጊኛለሽ? አባዬ
ስሜታዊ ሆኜ ስጨቀጭቃት ነው ቆየሁትና እንትን ነው መማንም በነገር አስጀመርናት እና ሰላም እንኳን ሳትያቸው ምንድነው እያሉ ያሉት እያልኩኝ እኮ ነው። ምን እያሉ ባለፈው ጉዳይ በዚህ አጋጣሚ እኔ ቤተሰብን ሰላም ማለት ነበረብኝ። እናንተ እኔ ጭቅጭቅ ውስጥ ከመግባቴ በፊት ቤተሰብን ሰላም ማለት ነበረብኝ። ባያቸው ሰላም ወረኪና አከም ጅርተኒ ኑና ጉማ ጅራ አለትሌ ከጅርተኒ ብየትረ ከጅርተኒ አከም ጅርተኒ ፈዩማን ሲኒ አባየቱ አኒ ባየን ሲጃለዳ ዋቶኮ ዱበዳ ሃደኬና ማሊፍ በዴ ኑንጀተኒ ኒ አኒ ባየን ሲጃለዳ ኑጋፈዳ ሲጃላ ፈጋቴ ጅራ ባየ ሲጃለዳ ዋቶኮ እንዱበዳ ዳጋያ ሲጃለዳ አባዬ ትንሽ ይገባል ያውቃሉ። ግን ያው እሷ ደግሞ ጭራሽ ትለምዳለች። እና ለባሌ ኢጆሌ ዶዶላ ማለት ይገባታል። ወረኬና እና በቃ ትንሽ አሳዝናኛለች አባዬ። እኔ ሌላ ሰው እንደዛ ቢል ማለት ነው ብዙ አልገረምም ያለው ምናምን ሰው እና አንቺም በርግጥ ተቆጥተሽ ነው የሄድሽው። እሱም ደግሞ ከዛ ዋሳ ባመጣሽው ነገር ላይ እኔ ደስተኛ አይደለሁም። ማማቲ እውነቱን ስናገር እኔ ደስተኛ አይደለሁም። በቃ ምንድነው የኖራችሁ እኮ ነው እኮ እኔ በቂ ነው። ምን አነሰ ምን ጎደለ? እኛ እኮ በዚህ ምድር ላይ ሺህ ዓመት አንኖርም። ባለን ነገር ፈጣሪን እያመሰገን ባርክልን እያል መኖር ነው በቃ። ሌላ ምንድነው ማጣት ሲሆን እንጂ የሰራውም በወርቅም በእንቁም የተሽቆጠቆጠው እኮ ሁሉም ነገር ምድር ላይ ተናት ነው የምንሄደው። ስለዚህ ባለን ነገር ፈጣሪን እያመሰገን መኖር አለብን ነው የምለው እኔ። በቃ እንደዚህ አይነት ሀሳብ አመጣው እንዴት ምቾት ይኖራል? በቃ ለትሄድ ያሰበችልኝ። እሺ እረፍትሽን ሰላምሽን ነው የምፈልገው። ምቾቴን ነው እያልሽ ነው? በቃ በጣም ቻልኩም ሙለን ለማውራትማ። እሺ ቁጭ በይ እናንተ አውሩበት። እኔ ግን እየቀበል እናንተ እሱም ባሪ እናንተ ውጪ ማለት እየቀለድሽ ነው? አዎ በእንደዚህ አይነት ነገር ይቀለዳል? ቀልድ ነው ልጄ። ያው ቢሆን እኔ የምመክርሽ ቀልዱም ቀለድሽም አልቀለድሽብኝም እኔ እናትሽ የትም እንድትሄጂ አልፈልግም። ይሄ ፕራንካችሁ የምትሉት ነገር ነው። አልሄድብሽም ይሻላል። በቃ እሺ ይረፍታል። እናንተን ትቼ እናንተ አውሩ፣ ወደዚህ ሊድ ወደዛ በቃ አውሩ። እኔ እናቷ ስላለሁላት ነው የምትዝናናው። ወይ ጉድ! ግን ከእናት ልክ ናት። አንዳንዴ እናቷንም ማማከር ትክክል ናት። መታገስ ትክክል ነው። እናት ናት፣ መፈጠሪያ ናት። እናት የ9 ወር ቤቷ ናት እናት ማለት ነው። የሚከፋትንም የሚደክማትንም ለኔ ካላማከረች ለማታማከራለች። አትናገር አታማክር እኮ አይደለም። ልክ ናት። ግን አሁን እሷ ማለት ነው እኔ ክላስ ላይ ያለች እኔም ክላስ ላይ ያለው ያለ እናውራ ነበር። ሐሳቡ አለን ሁለታችንም ፓስፖርት አወጣን የሆነ ነገር እያሰብን ነበር። ከዛ እንግዲህ እኔን ደስ የሚለኝ መስሏት ሊሆን ይችላል እኮ አይታወቅም። ግን በዚህ ልክ ሚስጥር አድርጋ መቆየቷ እንደገና ደግሞ አሁን ባጉል ሰዓት ላይ ነገር ደረሰ ሲባል ምንም ለማሳካት ምቹ ሁኔታ ላይ አይደለም። በእንደዚህ አይነት እና እውነቷን መስሎ እኔ አናዶኝ ብዙ ነገር ተናግሬታለሁ። ለዛ ነው ያመማት እኮ። እንኳን ሁለት ነፍስ አንድ ነፍስ እኮ ይከብዳል። ሁለት ነፍስ ማለት እኮ በጣም ከባድ ነገር ነው። እና ነገሮች ሁሉ አይመቹም። ጤና አይኖርም፣ ጉልበት አይኖርም። ሁሉ ነገር እየደከመ ነው የሚመጣው። አረ እኔ ጤና ሆና ስለዚህ እናትም ደግሞ የእናትን ላይፍ እያየችው ነው። እናቶች እንዴት ነው ይሄን ሁሉ ነገር ችለው ብዙ የወለዱ እንዲህ ነው ወይ? ይደክማል፣ አቅም ይታጣል የሚለውንም ነገር የእናትን ነገር እያየችው ነው። ከእናት ውጪ ደግሞ ምንም ነገር የለም። እናት ናት፣ ለሁሉም ነገር እናት ናት። አሁን እኮ ከአባት ይልቅ እኮ እናትን ነው ሴት ልጆች ሚስጥራቸውን የሚያማክሩት ለእናቶቻቸው ነው። እናት ናት የምትቀርባቸው ማለት ነው። እና ሜልዬ በጣም ወዳታለሁ። ውጭ ሀገር የሚለውን ነገር እኔም በትልቅ ኤክስ ነው የምሰርዘው። እና ትኑርልኝ፣ ሰላሟ ይብዛልኝ። የእናንተም የውድ ቤተሰቦቿ ሰላም ከቀን ወደ ቀን ይጨምር። ልጄን አሳድጓት፣ የዋሃ ልጄን አበረታቱልኝ። እኔ በጣም ነው የምወዳችሁ።
እመርቃችኋለሁ። በያላችሁበት ሰላም እንዲበዛላችሁ እጸልይላችኋለሁ፣ ዱአ አረጋለሁ። ወዳችኋለሁ። ንጹህ ልብ ነው ያለን። በንጹህ ልባችንን ስንጠራ ፈጣሪ የሚደርስልን ሰዎች ነን። እኔ በጣም ወዳችኋለሁ፣ አከብራችኋለሁ። እናንተን ለዚህም ደረጃ ያደረሳችኋት ኦዲየንሶቻቸው ናቸው። እነሱን በጣም ነው ማከብረው የምወደው። ሰላማችሁ ይብዛልኝ ነው የምለው። ውዶቻችን እናመሰግናለን አብራችሁን ስለቆያችሁ። ያው እኔ በመሀል አመመስል አረጋት እንጂ አባዬ ልጠዘጥዛት ነበር። ተናድጃለሁ ይመስል ግን እንትን ነው አሁን ያመማት ተዘጥዛት አይደል ልውጣ እያለ እኮ ነው እንትን ነው። እንደዛም ሆኖ በዛ ልክ እንትን አላልኩም ነበርና ለማንኛውም ይቅር ብያለሁ። እንኳንም ቀልድ አደረገችው። እናመሰግናለን። ግን አስደነገጠች። ቀላል